እሺ እንኳን ደህና መጣችሁ ወደ ፕራይም ብሪጅ አካዳሚ። እኔ የፕራይም ብሪጅ አካዳሚ የቆዳና ቆዳ ውጤቶች አሰልጣኝ ነኝ። የኔ ድርሻ በዚህ አካዳሚ በጫማ በቦርሳና እንዲሁም በቀበቶ በዋሌት ላይ ስልጠናዎችን መስጠት ነው። በዚህ ረገድ እኔ በቂ ክህሎት አለኝ ብዬ አምናለሁ። ሀገር ውስጥ በቆዳና ቆዳ ውጤቶች በኢትዮጵያ ቆዳና ቆዳ ውጤቶች ኢንስቲትዩት ከውጭ ሀገር በሚመጡ ኤክስፐርቶች እና ከሀገር ውጭ ደግሞ በጣሊያን እንዲሁም በቻይና በቂ ልምድ ወስጃለሁ። ተማሪዎቻችንን በዚህ ዘርፍ ስናሰለጥናቸው ጥሩ ውጤት እያመጡ ነው ያሉት። ውስጥ ገብታችሁ ማየት ትችላላችሁ። በቂ የጫማ ዲዛይን እንደገና አሰፋፍና አጨራረስ እንዲሁም ደግሞ ጫማዎቹን ከጨረሱ በኋላ እንዴት ለገበያ እንደሚያበቋቸው ጭምር የአንተርፕረነርሺፕ ክህሎታቸውንም ጭምር በሚያሳድግ መልኩ ተማሪዎችን ሞቲቬት እናደርጋለን። ትልቁ ዓላማችን ያው ከዚህ ከወጡ በኋላ ሊፈልጉ በግላቸው ተሰማርተው ገቢ ማግኘት እንዲችሉ ማስቻል ነው። ተጨማሪ ዕውቀት ኖሯቸው ስራ ፈጣሪና ለሀገሪቷ አሴት እንዲሆኑ ማብቃት ነው ትልቁ ዓላማችን። ውስጥ ደግሞ ተማሪዎች የሰሯቸውን ስራዎች እየሰሩም እያሉ በስራ ላይ ታያዋቸዋላችሁ። ብዙ ጥሩ ስራዎችን እየሰሩ ነው። ዲፓርትመንቱ ከተከፈተ አጭር ጊዜ ቢሆንም በአጭር ጊዜ ውስጥ ግን ታላላቅ ለውጦችን ያመጡ ልጆች አሉ። እነሱን ደግሞ ላሳያችሁ እወዳለሁ። ናይኳን አሳብደሽ እዚህ ስር አሁን እዚህ ጋር እየሰሩ የነበሩት በፕላስተር መለጠፍ ከዛ ስኬች ማድረግ የሚፈልጉትን ሞዴል ወይም ዲዛይን ላስቷ ላይ ስኬች እያደረጉ ጨርሰዋል። ካሁን በኋላ ስኬች ያደረጉትን ፕላስተር ወደ ፍላት ፔፐር ሊቀይሩት ነው። እንደምታየው እያነሱት ነው። ያነሱታል። እንደዚህ አድርጋችሁ ታነሳላችሁ። በጥንቃቄ እንዲቀነሳችሁ በኋላ አንዱ ከአንዱ ጋር ተያይዞ አያችሁ፣ አንዱ ከአንዱ ጋር ተያይዞ ይነሳል። አያችሁታል? ይሄውን ይሄን ቅድም እንዳነሳሽ አንሹ ታጋበ እዚህ ጋር ወደዚህ ጋር ምትታያሽ ለመሰለሽ ድንገት ወደ ቢላቀቅ ልፋትሽን ያባክንሽ ጨረሽ። ከዛ በኋላ የምታደርጉት ነገር ምንድነው? እዚህ ጋር ትይዛላችሁ። ይሄው ጫፏንና ጫፏን ትይዙና መጥናችሁ እዚህ ላይ ሰፋ አድርጎ ማስቀመጥ ወደ ላይ አድርጎ ምንም አይነት ሪንክል እና ሳብ ሽብሽ የተጨራመተ ነገር የለም፣ መኖር የለበትም። ፓተርንህን የዚህን ያህል ለፎልዲንግ አድቫንስ ተሰጣለህ። So after you give folding advance, you will cut like this. አሁን የጫማው የፊተኛው ፓርት ተቆርጦ ወጥቷል ማለት ነው አይደል? እዚህ ጋር ቆረጣ ነው የምንሰራው። ስኬቹን እንጨርሳለን፣ ወደ ቆረጣ እንሄዳለን። ቆረጣው ጋር የተለያዩ ኮምፖነንቶች ካሉን እዚህ ጋር የኔ ጫማ ሁለት ኮምፖነንቶች አሉት። ዋናው ኮምፖነንት እና ጎን ላይ የሚገጠምለት ኮምፖነንት። ይሄን ኮምፖነንት እናወጣለን። አሁን ዋናውን ኮምፖነንት ጨርሼ ወደ ሁለተኛው ኮምፖነንት እየሄድኩኝ ነው። የቀረውን ደግሞ ይሄን ስንጨርስ ወደ ስፌት እንሄዳለን። የቀደሙ ኮምፖነንቶች እንዳለ ላጭተን ከጨረስን በኋላ እንደዚህ ወደ ስፌታችን እንሄዳለን። በመቀጠል መጀመሪያ የላጨናቸውን እናጣብቃለን፣ ስፌታችን ላይ ስህተት እንዳይኖርብን። ገባን? ሁለቱም ኮምፖነንታችን ከተቀባ በኋላ ወደ ስፌታችን እንሄዳለን።
አስተካክለን እንጥፈውና መብራታችንን አብርተን ወደ ስፌት እንሄዳለን። አሁን እዚህ ጋር እያደረግን ያለነው ውጠራ ነው። ስፌታችንን ከጨረስን በኋላ ቀጣዩ ስቴፕ ውጠራ ነው። ወጥረን እንደዚህ ቀስ በቀስ መጀመሪያ እየወጠርን እንመታዋለን እና እንመታዋለን። መተን ይሄን ከጨረስን በኋላ ከውጠራ ቀጣይ ወደ ሶላችን ለመለጠፍ ሶላችንን እናዘጋጃለን ማለት ነው። እቺ አሁን አሁን እዚህ ጋር ከወጠርን በኋላ ሶል ያስፈልገናል። ሶላችንን እንዲጣበቅልን በስርዓቱ እዚች ጋር ትንሽ ሻካራ እናደርገዋለን። አሁን እዚህ ጋር በደንብ ፋቅነው ከፋቅነው በኋላ ለማጣበቅ ማስቻችን አሁን በዚህ ላይ በደንብ ይጣበቅልናል ማለት ነው። እዚህ ጋር የምንጠቀመው ሶፍት ግሉ ነው። ሶፍት ግሉአችንን በደንብ እናደርሳለን። አሁን ይሄ ጫማችንን እንደዚህ አድርገን አሁን እዚህ ሳይድ ውስጥ የከተትነው ግሉ በደንብ እንዲጣበቅልንና አክቲቭ እንዲሆንልን ነው። ሁለተኛ ስራው ደግሞ ሶሉ በደንብ አንዳንዴ ልጥፍ እንደዚህ በስርዓቱ እንዲለጠፍልን ጫማው ላይ እሳት ውስጥ እንከተዋለን፣ ልስልስ ብላ እንድትለጠፍ ማለት ነው። እሺ አሁን እዛ ጋር ሞቀልን፣ ተጣበቀልን። በደንብ ደግሞ እንዳይለቅ ቅድም እንዳልኳችሁ ልጥፍ እንዲል ነው። በደንብ ልጥፍ እንዳለ ደግሞ እርግጠኛ ለመሆን እዚች ጋር አሁን እዚህ ጋር እያደረኩኝ ያለሁት እዚህ ጋር ፕረስ አድርጌ ጨረስኩኝ። ፕረስ አድርጌ ከጨረስኩኝ በኋላ እንደምታዩት በደንብ ተጣብቋል። ይሄኛው ትንሽ ቆይቼው ነው በደንብ ተጣብቆልኛል። የሚቀረኝ አሁን አንዳንዴ እንደዚህ አይነት ፓርቶች ላይ ያሉት ማስቲሹ ከዚህ በፊት ያሉት ወይ በእጅ ሲነካካ ምናምን የቆሸሸብኛል፣ እሷን ለአይን እንድታምር አድርጌ በደንብ ንጽፍ ለማድረግ ነው እዚህ ጋር የማሻው። ይሄን ከጨረስኩኝ በኋላ ፊኒሽድ ፕሮዳክት ፓክ አድርገን ማውጣት ይሆናል ማለት ነው። እዚህ ጋር አሁን ያሉት እነዚህም እዚሁ ትምህርት ቤት ውስጥ የተሰሩ ናቸው። እዚሁ ተማሪዎች የፒቢኤ ተማሪዎች እዚሁ የሰራናቸው ጫማዎች ናቸው እነዚህ። ይሄ ደግሞ በስራ ላይ ያለ የሴት ጫማ ነው። እንደምታዩት ያው ላይን በደንብ የሚያምር ጫማ ነው።